እንደ ውሃ ፈሰስኩ፣ አጥንቶቼም ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ በሆዴም መካከል ቀለጠ። ኃይሌ እንደ ገል ደረቀ፣ ምላሴም በጎሮሮዬ ተጣጋ። ወደ ሞትም አፈር አወረድከኝ። ብዙ ውሾች ከበቡኝ፣ የክፉዎችም ማኅበር ያዙኝ። እጆቼንና እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ። እነርሱም አውቀው ቸል አሉኝ። ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። አንተ ግን አቤቱ ከእኔ አትራቅ፣ እኔን ለመርዳት ተመልከት። ነፍሴን ከሰይፍ አድናት፣ ብቸኝነቴንም ከውሾች እጅ ከአንበሳ አፍ አድነኝ። ከ14ቱ ቅዳሴዎች በአንዱ መካከል ዲያቆኑ በሚያራራ ዜማ ብክዎ ወላህዎ እለ ታፈቅርዎ እያለ ለምእመናን ያውጃል። ይህ አዋጅ ኢየሱስ ክርስቶስን የምትወዱት የደረሰበትን ግፍ እያሰባችሁ ፍጹም ለቅሶን አልቅሱለት ማለት ነው። ከዚህ በኋላ ዲያቆናት ቃጭል እየመቱ ታቦቱን እየዞሩ ከምእመናን ጋር በህብረት አማኑኤል አምላክነ ኢየሱስ መድኃኒነ ክርስቶስ ንጉሥነ እያሉ ከቄሱ ጋር እየተቀባበሉ ያዜማሉ። ይህ ዜማ በተመስጦ የጌታችንን መከራ ለሚያስብ ሰው እንባውን እያፈሰሰ የሚያለቅስበት የቅዳሴ ጥልቅ ተመስጦ ሲሆን ትርጉሙም ወዮ ወዮ አማኑኤል አምላካችን ኢየሱስ መድኃኒታችን ክርስቶስ ንጉሣችን ማለት ነው። ጌታችን መስቀሉን ተሸክሞ ወደ ቀራንዮ በሚጓዝበት ወቅት ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶችና ከሕዝቡ እጅግ ብዙዎች ተከተሉት እንደሚል ሴቶች ከወንዶች ይልቅ ለመራራትና ለለቅሶ የቀረቡ ናቸው። ቅዱስ ቄርሎስም ሴቶች የሚያሳዝን ነገር ሲያዩ እንባን ለማፍሰስ ዝግጁ የሆነ ልብ አላቸው ይላል። ጌታችን መስቀሉን በቆሰለ ትከሻው ላይ ተሸክሞ እየወደቀ እየተነሳ ሲሄድም ሩህሩህ የሆኑ የኢየሩሳሌም ሴቶች ያለቅሱለት ነበር። ወንዶች ሆነው ስለ ስቃዩ ያዘኑ የሉም ማለት አይደለም። ሴቶችና ከሕዝቡ እጅግ ብዙዎች የሚለው ቃል ወንዶችንም የሚያካትት ነው። ወንዶች ግን እንደ ሴቶች በእንባ ሐዘናቸውን ለመግለጥ ቅርብ አይደሉምና የሴቶቹ የበለጠ ጉልህ ሆኖ ታየ። የኢየሩሳሌም ሴቶች ለቅሶ በነቢዩ ዘካርያስ ወደ እርሱ የወጉት ይመለከታሉ፣ ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል፣ ሰውም ለክቡር ልጁ እንደሚያዝን የመራራ ሐዘንን ያዝኑለታል። በዚያ ቀን በኢየሩሳሌም ታላቅ ለቅሶ ይሆናል የተባለለት ቀን መድረሱን የሚያሳይ ነበር። ቅዱስ ጳውሎስ እንደ እግዚአብሔር ፍቃድ አዝናችኋል በማለት እንደተናገረ በክርስቲያናዊ ሕይወት እንደ በጎ ሥራ ተቆጥሮ ከፈጣሪ ዋጋ የሚያሰጥ እግዚአብሔር የሚወደው ሐዘንና ለቅሶ አለ። በአንጻሩ ደግሞ እንደ ኃጢአት ተቆጥሮ ለሞተ ነፍስ የሚዳርግ ሐዘንም አለ። ስለዚህኛው ሐዘን ደግሞ ሐዋርያው የዓለም ሐዘን ግን ሞትን ያመጣል በማለት ተናግሯል። የማይገባው ሐዘን ዘመድ ወዳጆቼን ሀብት ንብረቴን አጣሁ ብሎ ከሚገባው መጠን በላይ ማዘንን የመሳሰለው ሲሆን የሚገባው ሐዘን ደግሞ የራስንና የወንድምን ኃጢአት በማሰብ በሰማዕታት ላይ የሚደርሰውን ግፍ አስቦ ማዘንና ከሁሉም የሚበልጠው ደግሞ የእግዚአብሔር ልጅ የኢየሱስ ክርስቶስን መከራና ሞት አስቦ ማዘንና ማልቀስ ነው ይላሉ ሊቃውንት። የመድኃኔ ዓለም ክርስቶስን መከራና ሞት አስበን የምናለቅሰው በተቀበለው ስቃይ ምክንያት ያገኘነውን ድህነትና ክብር ከሞቱ በኋላም በድል አድራጊነት መነሳቱን ዘንግተን አይደለም። ቤተክርስቲያናችንም ክርስቶስ ከተነሳና ወደ ሰማያት አርጎ በአባቱ ቀኝ በክብር ከተቀመጠም በኋላ ስለ መስቀሉና ሞቱ ዘወትር በጾም በስግደትና በእንባ የምታከብረው ትንሣኤውን ድል ነሽነቱን የምስራቹን ብቻ እየሰበከች ልጆቿን ድናችኋል ደስ ይበላችሁ እያለች መሸኘት ጠፍቷት አይደለም። ይህንን የምናደርገው ሐዋርያው ጌታ እስኪመጣ ድረስ ሞቱን ትናገራላችሁ እንዳለው መድኃኔ ዓለም ክርስቶስ ከትንሣኤው በኋላ ለዘላለም ስለ መከራውና ስለ ሞቱ እንድናስብ ስላዘዘን ነው። እስራኤል በየዓመቱ የፋሲካውን በግ እያረዱ ታሪኩን በመዝሙር እየዘመሩ ከግብጽ ባርነት የወጡበትን ቀን ሁል ጊዜ እንደሚያስታውሱ ከሲኦል ባርነት ያወጣንን የፋሲካውን በግ የክርስቶስን ሞትና ነፃ ያወጣንበትን መከራውን ሁል ጊዜ ደጋግመን አቤቱ ሞትህን እንናገራለን፣ ቅድስት ትንሣኤህንም ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስተ እያልን እናወሳዋለን። የጌታችንን መከራ እያሰብን የምናዝነው ምንም እንኳን በመከራው የዳንን ቢሆንም
ከአምላካዊ ክብሩ በፈቃዱ ተዋርዶ አንዳች ኃጢአት ሳይኖርበት ያንን ሁሉ ስቃይ፣ ያንን ሁሉ ግርፋት፣ ያንን ሁሉ ማዋረድ የታገሰው ስለኛ መሆኑን ስናስብ ወዮ አማኑኤል አምላካችን፣ ኢየሱስ ንጉሣችን፣ ክርስቶስ መድኃኒታችን እያልን መከራውን እያሰብን እናለቅሳለን። እርሱ ስለኛ የደረሰበትን ስናስብ በዚያው ስፍር ቁጥር የሌለው ኃጢአታችንንም እያሰብን ይቅርታውን እንለምናለን። በመልዕልተ መስቀል ላይ በተሰቀልከው መከራ ከኃጢአቴ ደዌ አድነኝ፣ በመስቀል ላይ በቆሰልከው ቁስል ከኃጢአቴ ቁስል ፈውሰኝ፣ በመከራ ከመከራ አድነኝ፣ ደሜን በደምህ አንጻው እያልን የክርስቶስን አምላክነትና በሞቱ የተገኘውን ድህነት ያልተረዱ ሰዎች ግን ስለ ጌታችን ሞት ቢያለቅሱም እንኳን ለኛ ብሎ ተሰቃየ ብለው ትርጉሙ ገብቷቸው ሳይሆን በሰብአዊ ስሜት ሆነው ብቻ ነው። ጌታችን በቀራንዮ መንገድ እየተከተሉት ያለቀሱለትን የኢየሩሳሌም ሴቶች ወደ እነርሱ ዘወር ብሎ እናንተ የኢየሩሳሌም ልጆች ለእኔ አታልቅሱልኝ ያላቸውም ለዚህ ነበር። እነርሱ ያለቀሱት ንጹሕ አምላክ ለኛ ሲል ተሰቃየ ብለው ሳይሆን የደረሰበትን ግፍ በማየት አይ መጨረሻው ይሆነ እያሉ ተስፋ በመቁረጥ ነበር። ያልተገነዘቡት ነገር መጨረሻው መስሎ የታያቸው የጌታችን መከራ የሁሉ ነገር መጀመሪያ መሆኑንና ሞቱም የሕይወት መገኛ እንደሆነ ነው። እርሱ በሞቱ ሞትን ሊያጠፋ ወደደ። በዚህም ያሰበውን ፈጽሟል። ከሞትም ወደ ሕይወት ተሻግሯል። ሴቶቹ ሲያለቅሱ የከለከላቸውም ለዚህ ነው። ስለኛ የሞተው እርሱ ሕያው ነውና ሞቱ የምናለቅስበት ክስተት ብቻ ሳይሆን ደስ ልንሰኝበት የሚገባ መሆኑን ሊያሳየን ወደደ ይላል ቅዱስ አትናቴዎስ። ጌታችን የደረሰበትን ግፍ እያዩ ሙሾ ለሚያወጡት ለኢየሩሳሌም ሴቶች አታልቅሱልኝ ካለ በኋላ ዳሩ ግን መካኖችና ያልወለዱ ማኅፀኖች ያላጠቡ ጡቶችም ብፁዓን ናቸው የሚሉበት ጊዜ እነሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ። በዚያን ጊዜ ተራራዎችን በላያችን ላይ ውደቁ፣ ኮረብቶችንም ሰውሩን ይሉ ዘንድ ይጀምራሉ። በእርጥብ እንጨት እንዲህ የሚያደርጉ ከሆኑ በደረቀውስ እንዴት ይሆን? በማለት ትንቢትን ተናገረ። አይሁድ ደሙ በእኛና በልጆቻችን ላይ ይሁን ብለው በእብደት በተራገሙበት በዕለተ ዓርብ ሩህሩሁ ጌታ ግን ለራሳችሁና ለልጆቻችሁ አልቅሱ ብሎ ለልጆቻቸው እርግማንን ከማውረስ ይልቅ በጎን ጸሎት እንዲጸልዩ መንገድ አመለከታቸው። ጌታችን ወላዶች በመውለዳቸው ይጸጸቱበታል፣ ያልወለዱ ደግሞ ይደሰታሉ። መሸሻ አጥተው የተጨነቁ ሰዎች ተራሮችንና ኮረብታዎችን ሸሸጉን እስከ ማለት ደርሰው ይጨነቃሉ ብሎ የተናገረው በ70 ዓመተ ምህረት በኢየሩሳሌም ላይ ሮማዊው ጥጦስ ስለሚያደርሰው እልቂት ነበር። ስለዚህ አስከፊ ወቅት ከዚህም በፊት በትምህርቶቹ ላይ ተናግሮ ነበር። ደቀ መዛሙርቱ የመቅደሱን ግንቦች ባሳዩት ጊዜ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ ምጽአቱን ከኢየሩሳሌም ጥፋት ጋር አያይዞ አስተምሯል። በዚያ ወራት ለርጉዞችና ለሚያጠቡ ወዮላቸው በማለት ትንቢቱን ደምድሞ ነበር። ወደ ሆሳዕና ከተማ በገባበት በሆሳዕና ዝማሬ ዕለትም አስቀድሞ ከደብረ ዘይት ተራራ ስር ባለ ኮረብታ ላይ ሆኖ ከተማይቱን እያየ አልቅሶላት ነበር። ሲቀርብም ከተማይቱን አይቶ አለቀሰላት እንዲህ እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽ ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺንም በአንቺ ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ። በአንቺም ውስጥ ድንጋይ በድንጋይ ላይ አይተውም፣ የመጎብኘትሽን ዘመን አላወቅሽምና። ፈጣሪዋ በሥጋ ተገልጦ የጎበኛትን ወራት ሳታውቅ የተቃወመችውና ከቄሳር በቀር ንጉሥ የለንም ብላ የጮኸችው ኢየሩሳሌም በጠላት ተከባ የሚደርስባትን መከራ ባየ ጊዜ ሩህሩህ አምላክ አለቀሰ። ጌታችን ለኢየሩሳሌም ሴቶች በሮማውያን እጅ የደረሰበትን ስቃይ አይተው ሙሾ ከማውጣት ይልቅ ስለራሳቸው እንዲያለቅሱና እንደ ነነዌ ንስሐ እንዲመለሱ ነገራቸው። መከራው ሊመጣ የቀሩት እንደ ነነዌ 3 ቀናት ሳይሆኑ ከ30 ዓመታት በላይ ነውና ለንስሐ እንባ በቂ ጊዜ ያላቸውን የኢየሩሳሌም ሴቶች ለራሳቸው አልቅሱ አላቸው። ከዚህ በኋላ በእርሱ ላይ ሊመጣ የሚችለውን መከራ እርሱ ከሚቀበለው መከራ ጋር አነጻጽሮ በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቀውስ እንዴት ይሆናል? ጌታችን እርጥብ እንጨት ብሎ የተናገረው ስለ ራሱ ሲሆን ደረቅ እንጨት ያለው ደግሞ ስለ እስራኤል ነበር። እርጥብ ወይም ለምለም እንጨት የሚለው ቃል
ስለ ጌታችን የሚገልጸው ብዙ ነገር እንዳለ ሊቃውንት ያብራራሉ። የመጀመሪያው አምላክነቱን ሲሆን በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቀውስ ማለት መለኮት በተዋህደኝ በእኔ እንዲህ ያደረጉ ከሆነ አምላክነት በሌላችሁ በእናንተ ላይማ ምን ያደርጉ ይሆን ሲል ነበር። ቅዱስ ኤፍሬም ሶርያዊ ይህንን ሐሳብ ከተጋራ በኋላ እርጥብ እንጨት በልምላሜው ምክንያት ፍሬን እንደሚያፈራ የጌታችን ተአምራትም የአምላክነቱ ፍሬዎች መሆናቸውን ይገልጻል። በዚህም መሰረት በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቀውስ እንዴት ይሆን የሚለውን አረፍተ ነገር ተአምራትን በምሰራ በእኔ ላይ እንዲህ ካደረጉብኝ ተአምር በማያደርግ ሰው ላይማ ምን ያደርጉበት ይሆን ሲል አብራርቷል። የግዕዙ ትርጓሜም እርጥብ እንጨት መልካም ፍሬን የምታፈራና ፍጹም ተአምራትን የምታደርግ የለመለመች ነፍስን የሚያስረዳ ሲሆን በደረቀውማ እንዴት የሚለው ደግሞ መልካም ነገር ወደ ሌላቸው ወደ ሕዝበ እስራኤል ያመለክታል ይለናል። በዕለተ ረቡዕ በጌታችን ላይ ስለደረሰው ሕማምና ስቃይ ድርሳነ ማህያዊ እንደሚከተለው ይተርክልናል። በነጋም ጊዜ ጌታችን ኢየሱስን ይገድሉት ዘንድ የካህናት አለቆች፣ ጸሐፊዎችና መምህራን ተማከሩ። ከእስር ቤት አውጥተው በጽኑ ገመድና ሰንሰለት አስረው ወደሚፈረድበት አደባባይ ወሰዱት። ከቀያፋ ቤት እስከ ፍርድ አደባባይ ድረስ 133 ጊዜ በተነጠፈ ድንጋይ ላይ ጎተቱት። ያለ ርኅራኄ መቱት። ብዙ በደበደቡትም ጊዜ ፈጽሞ ከምድር ላይ ወደቀ። ዳግመኛም እየደበደቡ ከፊታቸው አስቆሙት። እርሱ ግን መቆም የማይቻለው ስለሆነ ወደቀ። እየደበደቡም በእውነት ክርስቶስ አንተ እንደሆንክ ገልጸህ ንገረን አሉት። ጌታችን ኢየሱስም አላምን አላችሁ እንጂ እኔስ ነገርኳችሁ፣ ብጠይቃችሁም አትመልሱልኝም ወይም አትተውኝም። ነገር ግን እላችኋለሁ እንግዲህ የሰው ልጅ በእግዚአብሔር ኃይል ቀኝ ተቀምጦ ታያላችሁ። ሁሉም የእግዚአብሔር ልጅ አንተ ነህን አሉት። ጌታችን ኢየሱስም እኔ እንደሆንኩ እናንተ ትላላችሁ አላቸው። ስለሱም ምስክር ለምን ትፈልጋላችሁ? እነሆ እኛ በአንደበቱ ሲናገር ሰማነው አሉ። ሁሉም በአንድነት ተነስተው እየደበደቡ ወደ ጲላጦስ ወሰዱት። ጲላጦስም ወደ እነርሱ ወጥቶ ይህንን ሰው ወደ እኔ ያመጣችሁት ነገሩስ በደሉስ ምንድነው አላቸው። አይሁድም መልሰው ክፉ አድራጊስ ባይሆን ወደ አንተ ባላመጣነው ነበር አሉት። ጲላጦስም እናንተ እንደ ሕጋችሁ ፈርዳችሁ ቅጡት አላቸው። አይሁድም ማንንም ልንገድል እኛ አይገባንም አሉ። በማናቸውም ሞት ይሞት ዘንድ ስላለው ለእነርሱ ሲያመለክታቸው ጌታችን ኢየሱስ የተናገረው ነገር ይደርስ ይፈጸም ዘንድ ነው። የሚሞተውም ተሰቅሎ ነው እንጂ በድንጋይ ተወግሮ አይደለምና። ያን ጊዜውን አይሁድ በጌታችን በኢየሱስ ላይ በሌባና በወንበዴ ፍርድ ፈረዱበት። ያስያዘውም ይሁዳ የሞት ፍርድ እንደተፈረደበት ባየ ጊዜ ተጸጽቶ ከሕዝቡ መምህራኖችና ከካህናቱ አለቆች የተቀበለውን 30 ብር መልሶ ሰጣቸው። ይህንን እውነተኛ ሰው ያስገደልኩ ንጹሕ ደሙን ያፈሰስኩ እኔ በድያለሁ አላበጀሁም ብሎ መለሰ። እኛ ካንተ አንተ ከኛ ምን አለህ? ለራስህ እወቅ አሉት። ይህንንም ብር በአዳራሹ በትኖ ወደ ታላቅ እንጨት ሄዶ በእንጨቱም ላይ ገመድ አስሮ ተሰቀለ። ነገር ግን ያለ ንስሐ ተሰቅሎ እንዳይሞት ብሎ ጌታችን ኢየሱስ በቸርነቱ እንጨቱን ወደ ምድር አዘነበለው። ይሁዳም ተሰቅሎ ባለመሞቱ ተበሳጭቶ ወደ ሌላ እንጨት ሄዶ ተሰቀለ። ጌታችን ኢየሱስም ሁለተኛ ጊዜ በቸርነቱ ብዛት ተሰቅሎ እንዳይሞት እንጨቱን አዘነበለለት። እንጨቱንም እንደ ሰው እንዲናገር አደረገው። እንጨቱም እንደ ሰው ተናግሮ እንደ ወንድምህ እንደ ጴጥሮስ ስለ ኃጢአትህ ንስሐ ገብተህ አልቅስ አለው። ጴጥሮስን ይቅር እንዳለው ያንተንም ኃጢአት ይቅር ይልሃልና። እምቢ ብሎ በብዙ ጻርና መከራ ሳይሞት በሦስተኛው እንጨት ተሰቅሎ አለ። በሰርክም ጊዜ በጌታችን በኢየሱስ ፍቃድ እንጨቱ ወደ ምድር ጣለው። በመከራም 40 ቀን ተቀምጦ ንስሐ ሳይገባ በክፉ ሞት ሞተ። ወደ ምድር ወድቆ ጎኑ ተቀዶ አንጀቱ ወጥቷልና። የካህናቱም አለቆች ብሩን ተቀብለው ወደ ቤተ መቅደስ ልናስገባው አይገባም፣ የደም ዋጋ ነውና አሉ። ተማክረውም በጌታችን በኢየሱስ ዕውቀት ለመጻተኛ መቃብር ይሆን ብለው የአንጥረኛውን ቦታ ገዙበት። ጌታችን ኢየሱስ ለድሆችና ለእንግዶች በሕይወታቸውም በሞታቸውም አለኝታቸው ነውና ይኸውም ቦታ እስከ ዛሬ ድረስ የደም ቦታ ሲባል ኖረ። የእስራኤል ልጆች የተስማሙበት ክቡር የሆነ የጌታን ዋጋ 30 ብር ተቀበሉ ብሎ ነቢዩ ኤርምያስ የተናገረው ያን ጊዜ ተፈጸመ። ለአንጥረኛ ቦታ ሰጡት በማለት እግዚአብሔር እንዳዘዘኝ እናገራለሁ ያለውም ደረሰ። አይሁድም
ጌታችን ኢየሱስን ጲላጦስ ወዳለበት ቦታ ወሰዱት። ሲገባም አይተው ከዚያ ቦታ ቆመው የነበሩ ጦሮች ሰገዱለት። አይሁድ ግን ጦሮች ስለሰገዱለት ተቆጡ። ወደ ጲላጦስም ዘንድ ገብተው በከንቱ ሐሜታቸው አሙት። ጲላጦስም የመስገዳቸውን ነገር ይረዳ ዘንድ 6 ጦሮች ወዳሉበት ቦታ ጌታችን ኢየሱስን ውሰዱት ብሎ አዘዘ። ጦሮቹም በኃይል እየሳቧቸው ሳለ ጌታችን ኢየሱስን ባዩት ጊዜ ሰገዱለት። አይሁድም ይህንን ተአምራት አይተው እንዲህ ያለ መድኃኒተኛ ሰው አላየንም ብለው ጮኹ። ከዚያም ጲላጦስ ጦሮች ወዳሉበት ቦታ ወጣ። በጲላጦስም ፊት ለጌታችን ለኢየሱስ እኚህ ጦሮች 3 ጊዜ ሰገዱለት። ለጌታ እንዳይሰግዱለት ኃይለኞች ሰዎች በገመድ ሲስቧቸው ከማፈራቸው ብዛት የተነሳ እንደ አስማተኞች እንደ ኢያኔስ እንደ ኢያንበሬስ አስማተኛ ነው አሉት። ከማፈራቸውም ብዛት የተነሳ ከጲላጦስ ፊት ወስደው አቁመው ጌታችንን አጣሉት፣ አካሰሱት። ለቄሳርም ግብር እንዳይሰጡ ሕዝቡን ሲያስከዳቸውና ሲከለክላቸው አገኘነው እያሉ እርሱም የእስራኤል ንጉሥ ነኝ ይላል፣ የእግዚአብሔርን ለእግዚአብሔር አድርጉ የቄሳርንም ለቄሳር ስጡ ካላቸው በኋላ ሐሰተኞች ሆነዋልና። እርሱም ስለ ትሕትናው ግብሩን ከሰጣቸው በኋላ ጲላጦስ የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ጌታችንም መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ይህ ሰው ሰንበትን የማያከብር የእግዚአብሔር ወገን ያይደለ ነው እያሉ ያጣሉትም ያካሰሱትም አሉ። በሰንበት ድውያንን አዳነ፣ የዕውራንንም ዓይን አበራ፣ የሞቱትንም ሰዎች በሰንበት አስነሳ፣ በሥራው ሁሉ ሰንበትን ሻሪ ነው። እንዲህ ሲያጣሉት ሲያካስሱት፣ እርሱ ግን ምንም አልመለሰላቸውም። ዳግመኛም ጲላጦስ ይህንን ያህል ሲያጣሉ ሲያካስሱ አትሰማቸውምን አለው። ጌታችን ኢየሱስም ሹሙ ፈጽሞ እስኪያደንቀው ድረስ አንዲት ቃል እንኳን አልመለሰም። በሰንበት ተአምራትን የሚያደርግ ጌታችን ግን አባቱ በሰንበት ተአምራት እንዲያደርግ እርሱም በሰንበት የታመሙትን በእውነት አዳናቸው። የዕውሮችንም ዓይን በሰንበት አበራ፣ የሞቱትንም በሰንበት አስነሳቸው። በአዳራሹም ውስጥ እጁ የደረቀች አንድ ሰው አገኘ። አይሁድ ግን ያጣሉት ያካስሱት ዘንድ በሰንበት ያድነው እንደሆነ ሆን ብለው ይጠባበቁት ነበር። ጌታችን ኢየሱስም ይህን እጁ የደረቀችውን ሰው ተነስተህ በመካከላቸው ቁም አለው። በሰንበት በጎ ማድረግ አይገባምን? ወይስ ክፉ ማድረግ ሰውን ማዳንን ነው? ወይስ መግደል ብሎ ጠየቃቸው። ዝም አሉ። ጌታችን ኢየሱስም በዓይኑ አይቶ እጅህን ዘርጋ አለው። እጁንም ዘረጋ፣ ድና እንደ ሁለተኛይቱ ሆነችለት። ፈሪሳውያንም ከዚህ ወጥተው ጌታችን ኢየሱስን ይገድሉት ዘንድ ከሄሮድስ ሰዎች ጋር ተማከሩ። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ወደ ባህሩ ወደብ ሄደ። ያደረገውን ተአምራቱን ሰምተው ብዙ ሰዎች ተከተሉት። የታመሙትንም ሰዎች ሁሉ አዳናቸው። ነገር ግን እንዳትገልጹ ብሎ አስጠነቀቃቸው። አይሁድ ግን ሰንበትን ሻሪ ነው አሉት። ከወደፊቱ ሆዱ ያበጠ አንድ ሰው ነበር። ጌታችን ኢየሱስም ጸሐፍት ፈሪሳውያን በሰንበት ሰው ማዳን ይገባልን ወይስ አይገባም አላቸው። እነርሱ ግን ዝም አሉ። ጌታችን ኢየሱስም ይህ ሆዱን ያበጠውን ሰው ይዞ በሰንበት አድኖ ሰደደው። አይሁድ ግን ሰንበትን ሻሪ ያደረጉት። 18 ዓመት ጋኔን ይዞ የሚጥላት አንዲት ሴት ነበረች። እርሷም ጎባጣ ነበረች፣ ፈጽሞም መቆም አትችልም። ጌታችን ኢየሱስም ባያት ጊዜ አንቺ ሴት ከደዌሽ ድነሻል ብሎ በእጁ ዳሰሳት። ድናም በሰንበት ቀን ሄደች፣ እግዚአብሔርንም አመሰገነች። አይሁድ ግን እርሱን ሰንበት ሻሪ ነው አሉት። ጌታችን ኢየሱስም በሰንበት ቀን ከዚያ ሲያልፍ ዕውር ሆኖ የተወለደ ሰው አገኘ። ደቀ መዛሙርቱም መምህር ሆይ ይህ ሰው ዕውር ሆኖ የተወለደ በራሱ ኃጢአት ነውን ወይስ በዘመዶቹ ብለው ጠየቁት። ጌታችን ኢየሱስም የእግዚአብሔር ሥራ በእርሱ ላይ ይገለጥ ዘንድ ነው እንጂ ዘመዶቹም እርሱም አልበደሉም አላቸው። ነገር ግን ብርሃን ሳለ የአባቴን ሥራ እሠራ ዘንድ ለእኔ ይገባኛል አላቸው። አንድ ሰው እንኳን ሥራ ሊሰራበት የማይቻለው ሌሊት ይመጣልና በዚህ ዓለም ሳለሁ የዓለም ብርሃን እኔ ነኝ። ይህንንም ካለ በኋላ በምራቁ አፈር ለውሶ ዓይኑን ቀብቶ ሄደህ በፈሳሽ ውሃ ታጠብ አለው። ሄዶም ታጠበ፣ እያየም ተመለሰ። አይሁድ ግን ሰንበት ሻሪ ያደረጉት። ጌታችን ኢየሱስም በሰንበት ወደ አልዓዛር መቃብር እያለቀሰ ሄደና ከመቃብሩ አፍ ያለውን ድንጋዩን አንሱ አላቸው። የሞተውም ሰው እህት ጌታዬ ሆይ ዛሬ 4ኛ ቀኑ ነውና ፈጽሞ ሸቷል አለችው። ጌታችን ኢየሱስም
ብታምኚስ የእግዚአብሔር ተአምራቱን ጌትነቱን ታያለሽ አላልኩሽምን? አላት። ድንጋዩንም ከመቃብሩ ላይ አነሱት። ጌታችን ኢየሱስም ዓይኖቹን ወደ ሰማይ አቅንቶ አባቴ ልመናዬን ሰምተኸኛልና አመሰግንሃለሁ፣ ዘወትርም እንደምትሰማኝ አውቃለሁ አለ። እኚህ የቆሙት ሰዎች አንተ እንደላከኝ ያምኑ ዘንድ እንዲህ አልኩ እንጂ ይህንን ካለ በኋላ አልዓዛር ና ወደ ውጭ ውጣ ብሎ በታላቅ ቃል አሰምቶ ተናገረ። ይኸውም የሞተው ሰው እጁም እግሩም ታስሮ እንደተገነዘ ፊቱም በልብስ እንደተጠቀለለ ከመቃብር ውስጥ ወጣ። ጌታችንም መግነዙን ፈታችሁ ተዉት ይሂድ አላቸው። ሄደም። እንዲህ ሙታንን የሚያስነሳ የታመሙትንም የሚያድንን አምላክ ከጲላጦስ ፊት አቁመው አጣሉት፣ አካሰሱት። እንዲህም ካጣሉት ካካሰሱት በኋላ ሕዝቡንና ሊቃነ ካህናቱን በዚህ ሰው ላይ ያገኘሁበት በደል የለም አላቸው። ከገሊላ ጀምሮ እስከዚህ ድረስ በይሁዳ አውራጃዎች እያስተማረ ሕዝቡን ያውካል እያሉ ሁሉም ጮኹ። ጲላጦስም ገሊላ ሲሉ ሰምቶ የገሊላ ሰው እንደሆነ ብሎ የገሊላን ሰዎች ጠየቀ። ከሄሮድስ ግዛት እንደሆነ አውቆ ያን ጊዜ ሄሮድስ በኢየሩሳሌም ሳለ ወደ ኢየሩሳሌም ላከው። በላከውም ጊዜ ጌታችን ኢየሱስ ከመገዛት ነፃ ሲሆን በትሕትና ሄደ። እርሱ የምድራውያንና የሰማያውያን ገዢዎች ገዢ ሲሆን የምድራውያንና የሰማያውያን ጌቶች ጌታ ሲሆን የሰማያዊ ንጉሥ ልጅ ሲሆን እርሱ የምድርና የሰማይ ንጉሥ ሲሆን በደቀ መዝሙሩ በጴጥሮስ እጅ ከዓሣ ሆድ ወርቅ አውጥቶ ግብር ለሚቀበሉ ሰዎች ግብርን በትሕትና ሰጠ። ሄሮድስም ጌታችን ኢየሱስን ባየው ጊዜ የተወደደ ደም ግባቱን መልኩንና ብሩህ የሆነ ፊቱን ከማየቱ የተነሳ እጅግ ደስ አለው። ብዙ ሥራውን በሰማ ጊዜ ከብዙ ቀን ጀምሮ የሚሠራውንም ሥራ ሁሉ ሊያይ ይወድ ነበርና ብዙ ነገር መረመረው፣ ጠየቀው። ጌታችን ኢየሱስ ግን ቃል አልመለሰለትም። ጸሐፍትና የካህናት አለቆችም ዝም ስላለ ቁመው ያጣሉት ያካስሱት ነበር። ሄሮድስና ብላቴኖቹ ክፉ ነውሳ እያሉ ዘበቱበት። ጌታችን ኢየሱስም ሄሮድስ እንዳዘዛቸው ብዙ ገረፉት። ሥጋው እየተቆራረጠ ደሙ እንደ ውሃ ወደ ምድር ፈሰሰ። ሄሮድስም ጌታችን ኢየሱስን አቃለለው፣ በመገረፉም ያዘነ የተከዘ ሆነ። ጌታችን ኢየሱስንም ቀይ ልብስ አለበሱት። ይህ ሰው ሞት ይገባዋል ብሎ ወደ ጲላጦስ ላከው። ጠላቱ ስለሆነ ከቀድሞ ጀምሮ ሊገድለው ይወድ ነበርና ፈሪሳውያን እንደነገሩት ሄሮድስ ሊገልህ ይፈልጋልና ከዚህ ሂድ ብለው ነገሩት። ጌታችን ግን የዛን ጊዜ እንዳይገድለው ኋላ ግን በጊዜው እንዲሞት አውቆ ይህንን ቀበሮ ሄሮድስ ሄዳችሁ እንዲህ በሉት ብሎ ነገራቸው። እነሆ ጋኔን አወጣለሁ፣ ዛሬም ነገም ሕይወትን እሰጣለሁ፣ በሦስተኛውም ቀን ሥራዬን ፈጽሜ እሄዳለሁ በሉት አላቸው። ለመምህር በኢየሩሳሌም እንጂ ከኢየሩሳሌም ውጪ ሊሞት አይገባውምና። በዚያችን በመከራው ቀን የፍቅርና የእርቅ ቀን፣ የይቅርታ ቀን፣ ኃጢአት የሚሰረይበት ቀን፣ የሕይወትና የደህንነት ቀን ናትና ከቀድሞ ጀምሮ ጸብ ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ። ጲላጦስም ከአደባባይ ገብቶ ጌታችን ኢየሱስን ጠርቶ የአይሁድ ንጉሣቸው አንተ ነህን? አለው። ጌታችን ኢየሱስም መልሶ ይህንን የምትናገረው ከልብህ ነውን? ወይስ ሌሎች ሰዎች ነገሩህን? አለው። ጲላጦስም እኔ አይሁዳዊ ነኝን? ወገኖችህ ካህናት አለቆችም ወደ እኔ ያመጡህ አይደለምን? ምን ላድርግልህ? አለው። ጌታችን ኢየሱስም መንግሥቴስ በዚህ ዓለም አይደለችም ብሎ መለሰ። መንግሥቴስ በዚህ ዓለም ቢሆን አይሁድ ይዘው ወደ አንተ እንዳያመጡኝ ብላቴኖቼ በተዋጉልኝ ነበር። ዛሬስ መንግሥቴ በዚህ ዓለም አይደለችም። ጲላጦስም መሆኑን ንጉሥ ነሃ? አለው። ጌታችን ኢየሱስም እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ስለዚህ ነገር በእውነት ምስክር እሆን ዘንድ በዚህ ዓለም መጥቼ እመሰክር ዘንድ ሰው ሆኜ ተወልጃለሁ። ከእውነት የተገኘ ሁሉ ቃሌን ይሰማኛል። ጲላጦስም እውነቱ ምንድነው? አለው። ጌቶቼ አብ፣ ወልድ፣ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺንም እማልድሻለሁ። ጌታዬ ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የእሾህ አክሊል ተቀዳጅቶ በመስቀሉ በመሞቱም ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ፍዳ ሁሉ ታድኑኝ ዘንድ በቅዱስ ወንጌል እንደተነገረ በሰንበት ቀን የተደረገ ተአምር ይህ ነው። ከታመመ 38 ዘመን የሆነው አንድ ሰው ነበረ።
ጌታችን ኢየሱስም እርሱን በአልጋው ላይ ተኝቶ ባየው ጊዜ ደዌው እንደዘገየበት አውቆ ልትድን ትወዳለህን? አለው። ወደሚጠመቁበትም የሚያወርደኝ ሰው የለኝም፣ ዘመድም የለኝም እንጂ። አዎን ጌታዬ፣ እኔስ ልድን እወዳለሁ አለው። እኔም በመጣሁ ጊዜ ሌላው ቀድሞኝ ይወርዳል። ጌታችን ኢየሱስም በሰንበት ተነስተህ አልጋህን ተሸክመ ሂድ አለው። ይህም ሰው ድኖ አልጋውን ተሸክሞ ሄደ። አይሁድ ግን ጌታን ሰንበትን ሻሪ ነው አሉት። ሊገድሉ ተባብረው የካህናት አለቆች በአንተ ላይ የተማከሩብህ በሰው ፍቅር ገመድ የተያዝክ ክርስቶስ የቸርነትህ ነገር በመንገር አያልቅም። የትሕትናህ ምስጢሩ ቋሚ ነው። በነግህ ከግዞት ቤት ያወጡ ክርስቶስ ከቀያፋ ቤት ጀምሮ እስከ ፍርድ አደባባይ በተሳለ ድንጋይ ላይ አይሁድ የጎተቱ በየዕለቱና በየወሮቹ ጠብቀኝ፣ ቸር እረኛ አንተ ነህ፣ እንደ ምንደኛም አይደለሁምና። ጦሮች በአይሁድ ፊት የመንግሥትህን ገናናነት ይገልጡ ዘንድ በፊትህ የጦሮቹ ራሶች የሰገዱልህ ክርስቶስ ወደ ጲላጦስ ቦታ ባገቡህ ጊዜ አቤቱ አንድ ሳይቀር ዕዳዬን አጥፋ፣ ቁጥሩ ፈጽሞ ብዙ ነውና። ለማጣላት በጲላጦስ ፊት ያቆሙ የእናትህ ዘመዶች በመፈራረቅም የሰደቡ ልማድህ ኃጢአት ማስተሰረይ የሆነ ክርስቶስ በገቢርና በሐልዮ ብበድል የእኔ የባሪያህን ኃጢአት አታስብ። ሊቃነ መላእክት በፍርሃት በፊትህ ሲቆሙ እንደ ባሪያ በጲላጦስ ፊት የቆምክ እኔ ባሪያህን የዚህን የግፍህን ልክ ባሰብኩ ጊዜ ክርስቶስ ትሕትናህ እጹብ ነው፣ ትዕግሥትህም የሚደንቅ ነው አልኩ። እውነተኛው ሰው ስትሆን አይሁድ የገደሉ ክርስቶስ እግዚአብሔርን አባት ብታደርግ በንጉሥ ቄሳር በደሌ ያጣሉ። በደሌ ከሥጋዬ በአፋ ነውና በደለኛ በሚሆን በሥጋዬ አቤቱ አንተ አስተሰርይልኝ። ክርስቶስ ሆይ ሁለቱ የካህናት አለቆች ከመረመሩህ በኋላ አይሁድ የንጉሥ ወንጀለኛ ነው ባሉህ ጊዜ ሄሮድስና ጲላጦስ የመረመሩ ከክርስቲያን ወንድሞቼ እኔ ትንሽ ነኝና እኔ ባሪያህን በሦስተኛ ሰማይ አንግሰኝ። ክርስቶስ ሆይ በልባቸው ከራቁ አንተን ከማክበር ተለይተው የሄሮድስ ወታደሮች በትሕትናህ የዘበቱ ቁጥሩን ማወቅ እስኪሳናቸው ድረስ አይሁድ የገረፉ አንተን ለመያዝ በተጉ ጊዜ የአይሁድ ወገኖች እንደወደቁ ጠላቶቼ እንደነሱ የኋሊት ይውደቁ። ክርስቶስ ሆይ ፊትህን በማየት ልቡ ደስ ካለው በኋላ ሄሮድስ የመገረፍህን ፍርድ ያለ አግባብ የፈረደብህ ቀይ የሆነ የምልክት ልብስን ያለበሱ አቤቱ ኃጢአቴ በዝቶአልና ቀድሞ ልብህ በሰው እንደተጸጸተ አትጸጸትብኝ። ስቅለትን ከወደደ በኋላ ከሚያስፈራ ስቃይ ሞት 2 ጊዜ ያዳንከው አቤቱ የኃጥአን ምሕረት ሥራህ በይሁዳ ላይ ተገለጠ። ግን 2 ጊዜ ካዳንከው በኋላ ሰይጣን ይሁዳ በክፉ አሟሟት ሞቷልና የካህናት አለቆችና ወገኖች አስይዘውሃልና መማልጃን በመውደድ ምን ልስራልህ? ወደ መመስገኛህ ቦታ መርተው ይወስዱኝ ዘንድ ቸርነትህንና ብርሃንህን ላክ አልኩኝ። የኔን የባሪያህን ኃጢአት አስተሰርይልኝ። አሜን። ቤተ ክርስቲያናችን ስቅለትን በምታከብርበት በዕለተ ዓርብ ዕጣን የሚታጠንባቸው ጥናዎች በገመድ ትሰቅላቸዋለች። ካህናቱ በእጃቸው ይዘው የሚያጥኑበትን ጽንሃ በዚያች ቀን ግን በገመድ አስረው ከርቀት እየወዘወዙ ጢሱ እንዲወጣ ያደርጋሉ። ይህንን የሚያደርጉት ራሱን ስለ ሁላችን ኃጢአት የተወደደ ዕጣን አድርጎ ለአባቱ ያሳረገው መዓዛው ያማረው ዕጣን መድኃኔ ዓለም ክርስቶስ በዚያች ዕለት በሮማውያን ወታደሮች ከኋላና ከፊት በገመድ ታስሮ እየተጎተተ ሲንገላታ ከፊት ያለው ሲስበው በፊቱ ሲወድቅ፣ ወደ ኋላ ያለው ሲስበው ደግሞ ወደ ኋላው ሲወድቅ የዋለበት ዕለት ስለሆነ ነው። ለነገሩ የካህናት አለቃ ኢየሱስ ክርስቶስ በተሰቃየባት በዚያች ዕለት ምን ክህነት አለን ብለው ያጥናሉ? ሊቀ ቀዳሴያን በሞተባት ዕለትስ ምን አይነት ቅዳሴ ሊቀድሱ ይችላሉ? ስለዚህ እየተወዛወዘ ከጥናው የሚወጣው ጢስ በጎ መዓዛ ክፉ ሽታን እንደሚያርቅ የሁላችንን የኃጢአት ሽታ ለማራቅ የተንገላታውን ጌታ እያሰቡ ቀሳውስት ከሚያራራ ዜማ ጋር ኦ ዘጥዕመ ሞተ በሥጋ ሞትን የቀመስከው ሆይ እያሉ ማዕጠንቱን ይወዘውዛሉ። ጌታችን እንዲሰቀል ተፈርዶበት ከጲላጦስ ግቢ እያዳፉ ሲያስወጡት ከኋላና ከፊት አስረው እየጎተቱት እየወደቀና እየተነሳ 28 ደረጃዎችን መውጣትና መውረድ ነበረበት። ከዚያ በኋላ እስከ ጎልጎታ ጫፍ ድረስ ያለው መንገድ የተጓዘው ለ3 ሰዓታት ያህል ነው። አሁን በሚታወቀው እንኳን ብንሄድ ከጲላጦስ ቤት እስከ ቀራንዮ ያለው ስፍራ እጅግ በጣም ቀስ ብሎ ለሚሄድ ሰው እንኳን 1 ሰዓት ሊወስድበት አይችልም። በአጠቃላይ ኢየሩሳሌምን ከየትኛውም በሮቿ ተነስተው ወደ ሌላኛው ጫፍ ብንሄድ 1 ሰዓት ሊወስድብን አይችልም። ይህንን አጭር መንገድ ግን ጌታችን በዕለተ ዓርብ ለማቋረጥ 3 ሰዓታት ያህል ፈጅቶበታል። ይህም የተሸከመውን መስቀል ክብደት ብቻ ሳይሆን
በሚሄድበት ጎዳና ላይ የደረሰበትን ድብደባ፣ መጎተት፣ መውደቅ፣ መነሳት የሚያሳይ ነው። ሮማውያን ወታደሮች በጦር ሜዳ ጭካኔ ጌታችንን ከበው እየደበደቡ ሲወድቅ በወደቀበት እየረገጡ እስከ ቀራንዮ አድርሰውታል። ጌታችን ተራራውን የወጣው የርብርብ የሚሆን እንጨት ተሸክሞ ከአባቱ ጋር እየተጨዋወተ እንደወጣው እንደ ይስሐቅ አልነበረም። እጅግ ከባድ የሆነውን መስቀል በቆሰለ ትከሻው ላይ ተሸክሞ እየወደቀ እየተነሳ ወደ ቀራንዮ ተጉዟል። 38 ዓመታት የተኛውን ሰው አልጋህን ተሸከም ባለው ጊዜ በሰንበት አልጋህን ልትሸከም አይገባህም ያሉት ሕግ ጠባቂዎች አይሁድ ከሰንበትም አልፎ በፋሲካ በዓል ጌታችንን መስቀል አሸክመው በመሄዳቸው ሕገ እግዚአብሔርን ለገዛ ፍላጎታቸው መፈጸሚያ ብቻ እንደሚጠቀሙበት አሳዩ። እነርሱ ለክፋት ያሸከሙት መስቀል ግን ለኛ ለክርስቲያኖች ጌታችን እንደ ድል አድራጊ ንጉሥ የተሸከመው የድል ምልክት ሰንደቅ ዓላማ ሆነ። ሕዝብና አሕዛብን የገዛበት የአለቅነቱ በትረ ሥልጣን መስቀሉን በጫንቃው ተሸክሞ መውጣቱም አለቅነትም በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ ዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ ነቢዩ ኢሳይያስ የተናገረለት ትንቢት መፈጸሙን የሚያሳይ ነው። መስቀሉ የጌታችን የድል አድራጊነቱ ምልክት በመሆኑ ምክንያት ቤተክርስቲያናችን በካህናቱ እጅ በቤተ መቅደሱ ጉልላት በምዕመናን ሰውነት ላይ እንደ ማኅተብ በማድረግ የመድኃኔ ዓለምን የመስቀሉን ምልክት ኃይል ትሰብካለች። ማኅሌታዊው ቅዱስ ያሬድ እንደተናገረው መስቀሉን በሰውነታችን ተሸክመን እስከ መዞር የደረስነውም የተሰቀለው ጌታችን በድል አድራጊነት ተሸክሞት የወጣው የክርስቲያኖች ሰንደቅ ዓላማ የመስቀሉ ምልክት ስለሆነ ነው። የተሰቀለበትን መስቀልና ምልክቱን ማክበርም የተሰቀለውን መድኃኔ ዓለም ከማክበር የሚመነጭ ነውና መስቀሉ በመድኃኒታችን ደም የተቀደሰ መሆኑን እያሰብን ከነቢዩ ዳዊት ጋር የጌታችን እግሮች በሚቆሙበት ስፍራ እንሰግዳለን። ጌታችን መስቀሉን ተሸክሞ የሄደበት ፍኖተ መስቀል ዛሬ ከመላው ዓለም የሚሄዱ ጎብኚዎች መስቀል ተሸክመው እየጸለዩ የሚሳለሟቸው 14 ምዕራፎች ያሉት ሲሆን እነዚህም በጲላጦስ የተፈረደበት ስፍራ፣ መስቀሉን ያሸከሙበት ስፍራ፣ ለመጀመሪያ ጊዜ የወደቀበት፣ ከእናቱ ጋር የተገናኘበት፣ የቀሬናው ስምዖን መስቀሉን የተሸከመበት፣ አንዲት ሴት ፊቱን በማበሻ ጨርቅ የጠረገችበት፣ ለሁለተኛ ጊዜ የወደቀበት፣ የኢየሩሳሌምና የገሊላ ሴቶች ያለቀሱበት፣ ለሶስተኛ ጊዜ የወደቀበት፣ ልብሱን የገፈፉበት፣ ከመስቀሉ ጋር የቸነከሩበት፣ በተተከለው መስቀል ላይ የሞተበት፣ ቅዱስ ሥጋው ከመስቀሉ ወርዶ በእናቱ ደረት ላይ የተደገፈበትና የተገነዘበት፣ በመቃብር ያሳረፉበት ናቸው። እነዚህ 14 ምዕራፎች ውስጥ ሦስቱ ጌታችን ከግርፋቱ ጽናትና ድካም የተነሳ መስቀሉን ይዞ የወደቀባቸው ሲሆኑ የቀሩት ምዕራፎችም አንዳንዶቹ በመጽሐፍ ቅዱስ የተመዘገቡ፣ ጥቂቶቹ ደግሞ በትውፊትና በታሪክ የሚታወቁ ክስተቶች ናቸው። ሁሉም ምዕራፎች እንደ ርዕሰ ጉዳያቸውና እንደ አስፈላጊነታቸው በየቦታው እንመለከታቸዋለን። የመስቀሉን ነገር ስንናገር በአንድ ወቅት የእግዚአብሔር መልአክ የተናገረውን ማስቀደም ተገቢ ነው። በሦስተኛው መቶ ክፍለ ዘመን ላይ የነበረች አንዲት እሌኒ የተባለች ክርስቲያናዊት ሴት የመስቀሉ ነገር እጅግ አስጨነቃትና ሱባኤ ስትገባ የተገለጸላትን የእግዚአብሔር መልአክ አንድ ጥያቄ ጠየቀችው፣ የመስቀሉን ነገር። መልአኩ ግን የመለሰውን መልስ ኢትዮጵያዊው ደራሲ ቅዱስ ያሬድ ሲገልጸው መልአኩም መልሶ የመስቀሉ ነገር ድንቅ ነው አላት ብሎ ነበር የገለጸው። ረቂቃኑ ጠላቶቻችን አጋንንት ድል የተነሱበት ብቸኛ መሳሪያ ሲሆን እንደምን አይደንቅ! የዓለም ሰላም የታወጀበት የእግዚአብሔር ሰገነት መስቀል ካልደነቀን ማን ይደንቀን? የሁላችን መራርነት የጣፈጠበት ሞት ራሱን ቀጥቅጦ የተገደለበት አይደል? ለምን አይገርም? የመስቀሉ ነገር ከዓለመ መላእክት ይጀምራል። ሰው ከመፈጠሩ በፊት የመስቀሉ ነገር በሰማይ ተሰብኮ ነበር። በሰማይ የተደረገው ያ የመጀመሪያው ሰልፍ በድል የተጠናቀቀው በመስቀል መሳሪያነት ነበር። ከዚያን ጊዜ ጀምሮ የመላእክቱ የዘንጋቸው ጫፍ የመስቀል አምሳል ያለበት ሆነ። ለምስጋና በሚቆሙበት በጽርሐ አርያምም በመስቀል አምሳል ክንፎቻቸውን ዘርግተው በመቆም ማገልገል የተለመደ የሆነ ሄደ። ይህን አቋቋማቸውን ሲገልጽ ቅዱስ ኤፍሬም መላእክት ክንፎቻቸውን እየዘረጉ በመሃል እጅሽ ያዝሽውን በክንድሽ የታቀፍሽውን ያመሰግኑታል ብሎ ነበር። በመስቀሉ የእኛን ያክል ድህነት ባያገኙበትም ጠላት ሰይጣንን ድል ያደረጉበት ስለሆነ ዛሬም ለዘላለም በመስቀል አምሳል ደምቀው ይታያሉ። የሰው ልጅም ገና ሲፈጠር ጀምሮ ነገረ መስቀሉን ሊያዘክር በሚችል ሁኔታ ነው የተፈጠረው።
ሰማያውያን ከሆኑት ከመላእክት፣ ኢነባቢያን ከሆኑት እንስሳት፣ ግዑዛን ከሆኑት ብዙ ፍጥረታት ለይቶ ለሰው ልጅ ብቻ የመስቀል ቅርጽ ሰጥቶ መስራቱ ሕይወቱ በመስቀል የተመሰረተ መሆኑን ያጠይቃል። ከተፈጥሮ ጀምሮ ነበር መስቀሉን ማጥናት የጀመረው። የሰው ልጅ ከገነት በወጣበት ጊዜ በዛችኛዋ አርብ በትከሻው መስቀሉን ተሸክሞ ነው ወደዚህኛው ዓለም የመጣው። ይህ ዓለም ያለ መስቀል ጥንትም ይሁን ዛሬ የሚመች አኗኗር የለውም። የመጀመሪያው ሰው ከትከሻው አውርዶ መስቀሉን የሚሸከም ልጅ እስኪያገኝ ድረስ መከራ መስቀሉን ተሸክሞ ወደ ዓለም መጣ። ይህ ዓለም ለመስቀል ጥንትም ቢሆን ዘንድሮ የሚመች አኗኗር የለውም። የመጀመሪያው ሰው ከትከሻው አውርዶ መስቀሉን የሚሸከም ልክ እስኪያገኝ ድረስ መከራ መስቀሉን ተሸክሞ ወደ ዓለም መጣ። ብዙ ልጆችን ለብዙ ሺህ ዘመናት የወለደ ቢሆንም አንድም እንኳን የእርሱን ሸክም ሊያስወግድለት የቻለ አልነበረም። ሁሉም እያንዳንዱ የራሱን ሸክም ተሸክሞ ይንገዳገድ ነበር እንጂ። እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ እኔ አሳርፋችኋለሁ ብሎ የሚጣራው የአዳም ልጅ ኢየሱስ ክርስቶስ እስኪመጣ ድረስ በዕዳ ያልተያዘ አልነበረምና የማንን ዕዳ ማን ይከፍላል? የዕዳ መክፈያው መስቀል ነበርና አማናዊው መስቀል እስኪተከል ድረስ የሰው ልጆች ነገረ መስቀሉን በተለያየ የአብርሃም ሳልና ኅብረ ትንቢት ሲያስተጋቡ ለ5500 ዘመናት ይኖሩ ነበር። በተለያዩ ዘመናት የተነሱ አበው ነገረ መስቀሉን አመስጥረው የተናገሩት ሲሆን ለመረዳት እንዲያመቸን በዘመናት ከፋፍለን እስቲ እንመልከተው። የመጀመሪያው ከአዳም እስከ ሙሴ ያለው ነው። ሁለተኛው የያዕቆብ ዘመን ነው። የመጨረሻው የአብርሃም ጊዜ ነው። የመጀመሪያው የነ ሙሴ ጉዞ የተመራው የመስቀል አምሳል በነበረው የእግዚአብሔር በትር ነው። ሁለተኛው በአማናዊው ሙሴ የሚመራው የመንግሥተ ሰማያት ጉዞም የሚመራው በመስቀሉ ነው። የእነዚያ ጉዞ ያለዚያች በትር የማይታሰብ እንደነበረው ሁሉ የአሁኑ ጉዞም ያለ መስቀሉ የሚታሰብ አይደለም። ለዚህ አይደለም ታላቁ ቤተ ክርስቲያን ሊቅ ቅዱስ ያሬድ ስለ መስቀል ሲዘምር እንዲህ አለው። መስቀል ከሁሉም ነገር በላይ ነው። ከላይ እንደተመለከትነው በኦሪቱ ውስጥ ዜና መስቀሉ በሰፊው የተቀመጠ ቢሆንም እንደ ደመና ከከበቡን ብዙ ምስክሮች መካከል ነገር ሁሉ በሁለትና በሶስት ምስክር ይጸናልና ይህንን በዚህ እንዝጋው። ይህንን ዝግጅት ወደ እናንተ ለማድረስ በዲያቆን ሄኖክ ኃይሌ የተጻፈውን ሕማማት የተሰኘ መጽሐፍና በሊቀ ሊቃውንት ስምዐ ኮነ መልአክ የተዘጋጀውን በሞት የተገለጠ ፍቅር ከድርሳነ ማህያዊ የሮብ ምንባብ ጋር ተጠቅመናል። ሰላም እግዚአብሔር ከሁላችን ጋር ይሁን። ለብርሃነ ትንሣኤው ያድርሰን። አሜን።